እባቦች ሰው እንዴት ሊገሉ ይችላሉ? እስኪ ዛሬ እንመልከት። በዓለማችን ላይ ወደ 3000 የሚጠጉ የእባብ ዝርያዎች አሉ። ከነዚህ መካከል 20% የሚሆኑት ናቸው መርዝ ያላቸው እና በዋናነት ሁለት መርዝ ያመነጫሉ፣ ኔውሮቶክሲን እና ሄሞቶክሲን ወይንም የነርቭ ስርዓት የሚያዛቡና የደም ስርዓታችን የሚያዛቡ ናቸው። እስኪ ዛሬ ኔውሮቶክሲን ወይም የነርቭ ስርዓታችን የሚያዛቡትን እንመልከት። እነዚህን የሚያመነጩ እባቦች ኪንግ ኮብራ እንደ ብላክ ማምባ አይነቶች ናቸው እና እንደሚታወቀው ማንኛውም የሰውነታችን እንቅስቃሴም ሆነ ድርጊት አውቀንም ሆነ ሳናውቅ የሚፈጸመው በነርቭ ስርዓታችን። ነገር ግን በእነዚህ የተነደፈ ሰው ይሄን መፈጸም አይችልም። በዋናነት ግን እነዚህ መርዞች የሚያጠቁት የመተንፈሻ አካላችን ነው። እስኪ እንመልከት። እነዚህ የምትመለከቷቸው ደቂቅ የነርቭ ክፍሎች ናቸው። በእነዚህ መካከል መልእክት ይተላለፋል። በእባብ የተነደፈ ሰው ግን ይሄ መልእክት እንዳይተላለፍ በመሃል ላይ መርዙ ያግደዋል እና በዋናነት ይሄ ምን ያመጣል? የመተንፈስ ችግር ያመጣል። ምክንያቱም የመተንፈሻ ጡንቻዎቻችን አስፈላጊውን መልእክት ከብሬናችን ካላገኙ ወዲያው የመተንፈስ ሲስተማችን ይቆማል። ይሄ ምን ይባላል? በሕክምናው ሪስፓራቶሪ ፌይልር ይባላል። እዚህ ደረጃ የደረሰ ሰው የመዳን እድሉ በጣም ዝቅተኛ ነው። ተመልከቱ።